በዚያም ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡንም ትተው በታንኳ እንዲያው ወሰዱት። ሌሎች ታንኳዎችም ከእርሱ ጋር ነበሩ። ብርቱ አውሎ ነፋስን ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር። እርሱም በስተኋላዋ ትራስ ተንተርሶ ተኝቶ ነበር። አንቅተው መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ነፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል አለ። ነፋሱ ተወ፣ ታላቅ ጸጥታም ሆነ። እንዲህ የምትፈሩ ስለምን ነው? እንዴትስ እምነት የላችሁም አላቸው። እጅግም ፈሩና እንግዲህ ነፋስን ባህርም የሚታዘዙለት ይህ ማን ነው ተባባሉ። መምህር ሆይ አሉት፣ ስንጠፋ አይገድህም? ስንጠፋ ምን አይልህም? አይገድህም? ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ነው በታንኳ ውስጥ እየተሻገረ ያለው። ልብ በሉ እዚህ ጋር ታንኳ ውስጥ ገብተው ሊሻገሩ ነው። ቁጥር 35 እንዲህ ነው የሚለው፣ በዚያም ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡንም ትተው በታንኳ እንዲያው ወሰዱት። ሌሎች ታንኳዎች ከእርሱ ጋር ነበሩ። ኢየሱስ ክርስቶስ ወደ ማዶ ምን እንበላለን? ታንኳ ውስጥ ገቡ። እነሱም ገቡ፣ ጉዟቸውን ጀመሩ። ከዛ በኋላ እንዲሆነ ብርቱ አውሎ ነፋስ ተነሳ። የተነሳው አውሎ ነፋስ ታንኳይቱን ምን የሚያደርግ ነው? የሚያሰጥም ነው። ከደቀ መዛሙርቱ መካከል ውሃን በተመለከተ ማዕበልን በተመለከተ እውቀቱም ተሞክሮ ያላቸው ሰዎች ነበሩ። ልምዱም ያላቸው ሰዎች ነበሩ። አሳን በማጥመድ ስራ የተሰማሩ የነበሩ፣ በውሃ ላይ የሄዱ ከውሃ ውስጥ አሳ ያወጡ የነበረ፣ ይሄ ኑሯቸው ስራቸው የነበሩ ሰዎች ነበሩ። ምንም ይሄ ስለ ውሃ የማያውቁ፣ ስለ ታንኳ የማያውቁ፣ በውሃ ሄደው የማያውቁ ሰዎች አይደሉም። በታንኳ ሄደው አሳ ማስገር ስራቸው የነበረ፣ ስለ ማዕበል እውቀቱ ያላቸው ሰዎች ናቸው። ብርቱ አውሎ ነፋስ ሲነሳ ታንኳይቱን ለማስኬድ የሚችሉትን አድርገዋል፣ ግን አልሆነም። የመጣው ማዕበል ታንኳን የሚያሰጥም ስለነበረ ነው ጌታ ኢየሱስ ክርስቶስን ምን ያሉት? ስንጠፋ ምን አይልህም? አይገድህም አሉት። ጌታ ኢየሱስ ግን ምን ብሏቸው ነበር? ወደ ማዶ ባህር ውስጥ ገብተን እንስጠም ነው ያላቸው። ባህር ውስጥ ገብተን እንስጠም አላላቸው። ምን በላ ያላቸው? አንተን ሊያሰጥምህ አንድ ነገር ሲመጣ አንድ ጥያቄ ጠይቅ። እግዚአብሔር ምንድን ነው ያለኝ? እዛ ባህር ውስጥ ትሰጥማለህ ነው ያለኝ? ያንተ መጨረሻ እዛ ጋ ነው ያለኝ? በታንኳ ሄደ ታንኳ ትሰጥማለች ነው ያለኝ? ምንድን ነው ያለኝ ብላችሁ ጠይቁ። እንሻገር ብሎ ከሆነ ምንም አይነት ብርቱ አውሎ ነፋስ ቢነሳም ትሻገራለህ። አሜን። ምንድን ነው ጌታ ያለ? ጌታ ያለ ካስታወስ በጊዜው ባናወጥህ ነገር ላይ ጌታን ቀስቀስ ማድረግ ነው። አጠገባቸው መቀስቀስ ነበረባቸው። እኛ የምንቀሰቅሰው አይደለም። አሁን ጌታ በዙፋኑ ላይ ምናደርገው መጸለይ፣ ለጌታ ማስታወቅ፣ ጌታ ምን እንዲልበት ቃል እንዲናገር። ጸጥ በላ ጸጥ በላ። ወዲያውኑ ምን አለ? በእርግጥ እኛ አሁን ባለንበት ሁኔታ በመንፈስ እንደመነሳ ይገታችን እንጂ እግዚአብሔር ጸጋውንና ኃይሉን ሲሰጠን እኛ ራሳችን ትእዛዝ እንድናወጣ ሊያደርግ ይችላል ጌታ። እኛ ራሳችን ጌታ ኢየሱስ ምንድን ያላቸው? እምነት የላቸውም ያላቸው ምን ማለት ነው? ጸጥ በል የሚያሰኝ እምነትና የእምነት ቃል ቢኖራቸው ኖሮ ራሳቸው ምን ማለት ይችሉ ነበር? ጸጥ በል ማለት ይችሉ ነበር። ጸጥ በል። ጸጋው የጊዜው እምነት የጊዜው ቃል ኖሯችሁ ጸጥ በል ማሰኘት የሚያስችል ነገር እናንተ ጋር ካለ ጸጥ በል ነው የምትሉት። ይሄ ከሌለ ግን ቢያንስ ወደ ጌታ ትጮኻላችሁ። ጌታ ምን ይለዋል? ጸጥ በል ነው። ትሻገራለህ እንዳለ ትሻገራለህ፣ ታልፋለህ እንዳለ ታልፋለህ። መጽሐፍ ቅዱስ ምንድን ነው የሚለው? በጠግብ ሺህ በቀኝ 10,000 ይወድቃል፣ ወደ አንተ ግን
ወደ አንተ አይቀርብም። 11 ሺውን ግን ጥሏል። ባጠገብህ ሺውን ጣለው፣ በቀኝህ 10 ሺውን ጣለው። አንተ ጋር ግን መቅረብ አልቻለም። 11,001 ሆናችሁ ጉዟችሁን ጀምራችሁ 11,000 እስከ አንተ ግን ግብህ ላይ ትደርሳለህ። አንዳንድ ጊዜ ሰይጣን መጥቶ እንዲህ ይላል፣ አንተ ማን ሆነህ ነው? እገሌም እንዲቀረ እገሊትም እንዲሆነች እነሱ ሁሉ ነገር ቀርቶ አንተ ልደርስ ነው ይላል። እኔ እግዚአብሔር ትደርሳለህ ያለኝ ቦታ ደርሳለሁ። እግዚአብሔር ትሆናለህ ያለኝን እሆናለሁ። እግዚአብሔር ትወጣለህ ያለኝ ከፍታ ላይ እወጣለሁ። ባጠገባችሁ፣ በግራችሁ፣ በቀኛችሁ፣ በኋላችሁ ሊወድቁ ይችላል። እናንተ ጋር ውስጥ ያለው ቃል ግን የእምነት ቃል፣ እግዚአብሔር ይጠብቀኛል፣ እግዚአብሔር ያሻግረኛል፣ እግዚአብሔር ያሳልፈኛል፣ እግዚአብሔር በእኔ የሚሰራው ስራ ሲጨርስ ወደ ጌታ ይሄዳለሁ ከሆነ እስክትጨርሱ ድረስ ጉዟችሁ ይቀጥላል። ተሻገሪያለሽ ይሻል። አሁን ጌታ መነጽር ያልሽ እህቴ ትሪያርሽ ትሻገሪያለሽ። አሁን አላሻገር ያለሽ ነገር አለ፣ ያስቸገረሽ ነገር አለ፣ ማታልፊ የሚመስል ነገር አለ፣ ማትሻገር የሚመስል ነገር አለ፣ የሚያስቀርሽ የሚመስል ነገር አለ። አያስቀርሽም፣ አትቀሪ። ታልፊዋለሽ፣ ትሻገሪዋለሽ፣ ትወጪዋለሽ። ኢየሱስ ክርስቶስ ጌታ ነው። ይህንን የሚያደርግ እግዚአብሔር ከአንቺ ጋር ይሆናል። ኢየሱስ ጌታ ነው። ስንጠፋ አይገድህም። ምን አሉት? አይገደውም፣ ይገደዋል። አይገደውም፣ ይገደዋል። እስኪ ጌታ ስለኔ ያስባል የሚል ሰው ጌታ ስለኔ ያስባል፣ ጌታ ስለኔ ያስባል ነው። እስኪ አሁን የኔ ወንድም ከኋላ አቆመሃል ይላል ጌታ። መፍረግረግ የለም፣ ትቆማለህ፣ ትጸናለህ። የሚያውረገርግ ነገር አለ፣ የሚያስፈራ የሚያስደነግጥ ነገር አለ፣ ግራ ቀኝ የሚያሳይ ነገር አለ። ዓላማ እንደሌለው ሰው ወዲያ ትቆማለህ። እግዚአብሔር ጋር ጽናል፣ ቀጥ ያደርግሃል፣ መንገድን እንድትሄድ ያደርግሃል። ኢየሱስ ክርስቶስ ጌታ። ቀኙን ሊያዝ ግራውን ሊያዝ ነው። እግዚአብሔር ያዘ የሚለት ይዛል። ኢየሱስ ክርስቶስ ጌታ። እውነት የሚመስል ሁሉ እውነት አይደለም፣ ውሸት የሚመስል ሁሉ ውሸት አይደለም። እግዚአብሔር እውነትን ይገልጣል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። እግዚአብሔር መልካም። ፊት ለፊቴ ከነጭ ትካረጅ የተገበሽው ሴት ነጭ ቲሸርት ጋር መነጽር እዚህ ጋር የሚካረገ እግዚአብሔር ፈውሼሻለሁ ይላል። ከምን እንደሆነ አለ ፈውሼሻለሁ። እግዚአብሔር ሰዎችን ከብዙ ነገር ይፈውሳል። ኢየሱስ ክርስቶስ ጌታ። ሰዎች ከደዌ ይፈወሳሉ። ብዙ ሰዎች ደዌ ብቻ ያስባሉ። የአስተሳሰብ ደዌ ማለት የተበላሹ አስተሳሰቦች አሉ። አእምሮ ከተበላሸ ብዙ ነገር ይበላሻል። ከአስተሳሰብም ደዌ ጌታ ይፈውሳል። እግዚአብሔር ከምን እንደፈወስሽ ያውቃል። ጌታ ፈውሶሻል። የፈውስ መንፈስ ወደ አንቺ መጥቷል። ኢየሱስ ክርስቶስ ጌታ። ቆመና ጌታን እናመሰግናለን። ጸሎታችን ይቀጥላል። እግዚአብሔርን እያመሰገንን እንጸልያለን። ሬሳላባና ዶኖ ሴክላፓዲያ ሬሴ ኬሌዲና ዶንዶ ሳፕሮግለሜንቴ ደለ ቦቦስኪያ ላጄጋ ፖስካላ ግራንዶ ተግዳሮቶችን እናልፋቸዋል። አስቸጋሪ ነገሮችን እናልፋቸዋል። እግዚአብሔር ያሻግረናል። እግዚአብሔር ያሳልፈናል። ለምን ስለተናገረ እኛም ካመንን እንዳመንን እንዲሁ እግዚአብሔር ያደርጋል። ቃሉን ካመን ቃሉን ከናቅ ነው ቃሉ በእኛ ይሰራል። ቃሉን ካመን ነው ካከበር ነው ቃሉ በእኛ ይሰራል። የመጣውን ቃል ማክበር ነው ማመን ማለት መቀበል ነው። ላሽቴ ደለ ቦርቦ ሴክራ ዶኖ ካፓስኪ ላግሪዲያ እግዚአብሔርን ባርኩት። እግዚአብሔርን አመስግኑት፣ አመስግኑት ጌታ
ክርስቶስ ጌታ ነው። ወንጌላዊ በርክሌ በራቆ እባላለሁኝ። እዚሁ ደብረ ዘይት ምስጋና ቤተክርስቲያን አባልና አገልጋይ ሲሆን በቤተክርስቲያናችን 15 ቀን በነበረው የጾምና የጸሎት ፕሮግራም ላይ ህዝቡ፣ አገልጋዩ እንዲሁም ደግሞ የቤተክርስቲያን መሪዎች በአንድነት ሆነን በቀንና እንዲሁም ደግሞ ለሰራተኞች በሚመች ሁኔታ በምሽት ባደረግነው ጸሎቶች ላይ ሁሉ በእግዚአብሔር ፊት አገራችንን፣ ምድራችንን፣ ትውልዳችንን ይዘን በእግዚአብሔር ፊት ቀርበናል እና በእግዚአብሔር ፊት ሆነን በአንድ ልብ እንደነነዌ ሰዎች ጸልየናል። እግዚአብሔርም አምላክ ይህንን ጸሎታችንን ይህን ልመናችንን ሰምቶ እንደሚመልስልን ተስፋ እናደርጋለን። በዚሁ የጸሎት ሳምንትና በዚሁ የጸሎት ጊዜ ደግሞ ሐዋርያውን ሉቃስ መጥተው በቤተክርስቲያናችን ውስጥ አገልግሎታቸውን ሰጥተውናል፣ አገልግሎታችን አካፍለውናል። በዚህም አገልግሎት ላይ ደግሞ እግዚአብሔር አምላክ እጁን የገለጠበት፣ እግዚአብሔር አምላክ ስለ ምድራችን፣ እግዚአብሔር አምላክ ስለ ቤተክርስቲያን የተናገረበት ጊዜ ነውና በዚህ ፕሮግራም ላይ ጥሩ ነገሮችን እግዚአብሔር በመካከላችን አድርጓል። እግዚአብሔር ህዝቡን አጽናንቷል። እግዚአብሔር ህዝቡን ፈውሷል። እግዚአብሔር አምላክ ህዝቡን ጎብኝቷል። የጌታ ስም የተባረከ ይሁን። አልማዝ ተርፌ እግዚአብሔር ይባረክ። ቤተክርስቲያን ላወጀችው ጸሎት ያው በመስሪያ ቤትም በቤትም እግዚአብሔር እንድናስብና ለምድሪቱ እንድንጸልይ እግዚአብሔር ተናግሯል እና በቤታችን ውስጥም ሆነ በመስሪያ ቤትም ያው ጸልየናል። በእግዚአብሔር ፊት ጾም ጸሎት ይዘን ጌታ በተናገረው መልእክት እግዚአብሔር ስንጸልይ ነበረ። እግዚአብሔር ይባረክ። ጌታ እንግዲህ ለምድሪቱ ቃል ወጥቷል። ያ ቃል ደግሞ ምድሪቱን ጸጥ የሚያደርግ የመረጋጋት መንፈስን እግዚአብሔር ልኳል ስለ ምድሪቱ። እኛም ባለንበት ቤተክርስቲያን ደግሞ እያንዳንዳችን አገልጋዮችም ተገልጋዩም እግዚአብሔር በመጣው መልእክት ሰላም ሰጥቶናል። እግዚአብሔር ይባረክ። እንደገና ደግሞ በዛሬው ቀንና ጋሽ ሉቃስ በመጡት አገልጋይ እግዚአብሔር ይባረክ ካለንበት እንድንወጣና የእግዚአብሔር ሰላምና እረፍት ቃል በመምጣቱ ተፈውሰናል። እኔም ሆነ ህዝቡም ተፈውሷል እና እግዚአብሔር ይባረክ። ተፈውሰናል። ቃል መጥቶልናል። ያንን ቃል እንይዘን ደግሞ እግዚአብሔር ላደረገልን ለተስፋው ቃል ኪዳን በቤቱ እንጠብቃለን። እግዚአብሔር ተናግሯል። ስለ ምድሪቱም ስለ ራሳችንም በቅድስና እንድንኖር ኢትዮጵያ በቅድስና አገልጋዮች በቅድስና ቤተክርስቲያን በቅድስና እንድንኖር እግዚአብሔር ደግሞ ለመጪው ዘመናችን ትውልዱን ይዘን የምንወጣበትን የእግዚአብሔር መንፈስ በቤተክርስቲያን እያነቃቃን እንድንኖር እግዚአብሔር ጉልበትና ኃይሉን ለምድሪቱ ይለቀቃል። በተለይ ለቤተክርስቲያን አርነት ስትወጣ ምድሪቱ አርነት ትወጣለች፣ ሰላም ትሆናለች። ስለዚህ እግዚአብሔር ይባረክ። ስለመጣው ቃል በወንድማችን ያለፈው ቃል ኃይል ቃል ነበረ። እኔ ካለሁበት ወጥቻለሁ። እግዚአብሔር የሰጠንን ቃል ጨብጠን ልንኖርበትና ሌላውን ልናነሳ በቃ የደከሙትን ያዘኑትን ሰዎች ያላመኑትን ሰዎች ይዘን እንድንመጣና ፈውስ እንድንሆን እግዚአብሔር ጠርቶናል። ደግሞ ወደፊት እግዚአብሔር ደግሞ ቤቷን እንዲያድስ ከዚህ ከተነገረን ቃል የተነሳ ቤተክርስቲያንን ክብሩን እንዲገልጽ ይሄ መሻቴ ነው፣ ይሄ ፍላጎቴ ነው። የቤተክርስቲያንም የቤተክርስቲያን ጌታ ይባረክ። ጌታ ይባርካችሁ። ተባረኩ። ስሜ ኮርኔል ግርማ ሞገስ እባላለሁኝ። የዚህ ምስጋና ቤተክርስቲያን የአስተዳደር ጉባኤ አባልና ጸሐፊ ነኝ እና እንደሚታወቀው እቺ ቤተክርስቲያን ምስጋና ቤተክርስቲያን ለዚህ ጉዳይ ስለ ሀገር ጉዳይ ከ15 ቀን የዛሬ 15 ቀን ጀምሮ ቀኑን ሙሉ ክፍት የሆነበት የጸሎት ፕሮግራም ታውጆ ሰው እንደ ስራ እንዳመቸው ማታም ቀንም ጠዋትም መጥቶ እንዲጸልይ እቅድ ተይዞ በዛ መሰረት እንደተመቸው ሰው እየመጣ እስከ ዛሬ ድረስ ሲጸልይ ነበር። በመሀሉ ደግሞ ያሉ የቤተ ክርስቲያን ፕሮግራሞች አሉ። ለምሳሌ የአርብ የጸሎት የፈውስ ፕሮግራም አለ። ቀኑን እስከ 7 እስከ 8 ሰዓት ከጠዋት ጀምሮ በዛ ላይ ይሳተፋሉ። እንደገና ማክሰኞም ምሽት አለ። ይህ ሁሉ ተደምሮ ግን አለማቋረጥ ያለፉት 15 ቀናት ጸሎት ነበርና
በእውነት ነው ይቺ ቤተ ክርስቲያን አባላት ይህንን የጸሎት በየጊዜው በመገኘት በዚህ በፕሮግራም ውስጥ ሲጸለይ ነበርና እግዚአብሔር ይህንን የሕዝቡን ጸሎት ሰምቷል ብለን እናምናለን እና መልካም ተሳትፎ አድርጓል። ጥሩ የሆነ የጸሎት ጊዜ ነበረን። ሐዋርያው ሉቃስ ከእሱ ጋር ተነጋግረን ይህ የጸሎትንም ቀደም ብሎ የጸሎት ፕሮግራም እንዲሆንም ሀሳብም የሰጠው እሱ ነበረ እና በዛሬው ቀን እሁድ ሙሉውን ፕሮግራም ወስዶ የእግዚአብሔርን ቃል አስተምሮናል። በእውነቱ የወቅቱ ወቅታዊ የሆነ ትምህርት የእግዚአብሔር ቃል ነበር። ምክንያቱም ሰው እንዲህ በሚዋልልበት ወቅት ነውና አቅጣጫ እንዲይዝ ፈር እንዲይዝ ያደረገ የእግዚአብሔር ቃል ነው ብለን እናምናለን እና በጣም መልካም ነበር። እግዚአብሔር ሰላም በሀገራችንም በቤተ ክርስቲያንም በከተማችንም እንዲገኝ መገኘት የሚቻልበት ሁኔታ እንዴት እንደሆነ በደንብ አድርጎ አስተምሮናልና እግዚአብሔርን ስለዚህ አገልጋይ እጅግ አድርገን እናመሰግናለን። መልካም የሆነ ነገር አግኝተናል። ለሰዎች እዛ በዚህ በትምህርቱ ላይ ለተገኙ እግዚአብሔር ለተናገራቸው ሰዎች መልእክትም አስተላልፏል እና መልካም የሆነ ነገር ሆኖልናል። እግዚአብሔር መንፈስ ተገኝቷል እና በጣም ተደስተናል፣ ተባርከናል። ሐዋርያው ሉቃስን እግዚአብሔር ይባርከው እላለሁ። እጅግ አድርገን በቤተ ክርስቲያኗ ስም አመሰግናለሁ።